ሰላም ጤና ይስጥልኝ ውድ የቢቴክ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ በፓርት 2 ቪዲዮ መጥቻለሁ። በፓርት 1 ላይ ኢንተርኔት እንዴት ይሰራል፣ እንዲሁም ደግሞ ዌብሳይት ቢልድ ለማድረግ ምን ያስፈልጋሉ፣ በዌብሳይት ውስጥ ምን ኮምፖነንት አለ የሚለውን አይተናል። እንዲሁም ደግሞ የዌብሳይት አርኪቴክቸርን ለማየት ሞክረናል። ፍሮንቲንድ ባክኢንድ ይለም ፍሮንቲንድ ውስጥ ምን ቴክኖሎጂዎች እንጠቀማለን፣ ባክኢንድ ውስጥ ደግሞ ምን ቴክኖሎጂዎች አሉ የሚለውን ለማየት ሞክረናል። ዛሬ ደግሞ አናቶሚ ኦፍ ዩአርኤልን እናያለን፣ ወይም ደግሞ ዩኒፎርም ሪሶርስ ሎኬተርን እናያለን። ዩኒፎርም ሪሶርስ ሎኬተር ምንድን ነው? ኢንተርኔት ያለን ሪሶርስ እንዴት እንደምናገኝ ወይም ደግሞ እንዴት ማግኘት እንደምንችል እና የት ቦታ እንደሚገኝ የሚያሳይልን ኢንቲቲ ነው ማለት እንችላለን። በውስጡ ምን ይይዛል? ዩኒፎርም ሪሶርስ ሎኬተር በውስጡ ፕሮቶኮል አለው። ፕሮቶኮል ማለት አሁን ለምሳሌ እኛ ከክላይንት ሳይድ ከብሮዘራችን ላይ ሆነን ወደ ሰርቨራችን ሪኩዌስት ስንልክ ከሰርቨራችን ጋር የምንግባባበት ህግ አለ ወይም ደግሞ ፕሮቶኮል አለ። እሱን ይዝልናል እና ምን አይነት ሜቶዶች እንጠቀማለን የሚለውን ያሳየናል። ከዛ በመቀጠል ደግሞ በውስጡ ምን አለው? ዶመን ኔም አለው። የሆስቱ ወይም ደግሞ የሰርቨሩን ስም ይዝልናል። የሰርቨሩ ስም እዚህ ጋር ይኖራል ማለት ነው። በመቀጠል ደግሞ ዶት ብለን ቶፕ ሌቭል ዶመን አለን። ቶፕ ሌቭል ዶመኖች ምንድነው የሚያሳዩን? እያንዳንዱ ሳይት ለምን አይነት ፐርፐዝ የምንጠቀመው ሳይት ነው፣ ኮሜርሻል ነው ወይ፣ እንዲሁም ደግሞ ከኮሜርሻል ወይም ደግሞ ኦርጋናይዜሽን አለው ወይ ሀገራዊ ነው ወይ ቴክኖሎጂ ነው የሚለውን ነገር ይገልጹልናል። ከዛ በመቀጠል ደግሞ ስላሽ አድርገን ፓዝ ማለት ሰርቨሩ ጋር ከደረስን በኋላ ሰርቨር ውስጥ ፋይላችን የቱ ጋር ነው ያለው የሚለውን የሚያሳይልን ፓዝ አለ ማለት ነው። አሁን ለምሳሌ አንድ ዌብሳይት ብሮዘር ላይ እንክፈትና እንመርምር። አሁን ለምሳሌ ያህል ይሄን amazon.com ብላችሁ ጻፉና amazon.com ብላችሁ የጻፋችሁትን ክሊክ አድርጉት። ስከፍቱት ምን ያሳያችሁ? ኤችቲቲፒኤስ ፕሮቶኮሉ ከዛ ኮለን ደብል ፎርዋርድ ስላሽ ያደረገና www.amazon.com ይላል አይደለ? እዚህ ጋር አሁን ለምሳሌ ምን አለን? ፕሮቶኮል አለን፣ አማዞን የሚል ዶመን ኔም አለን። ከዛ በኋላ ምን አለን? እዚህ ጋር ዶመኑ አለን ማለት ነው። ስለዚህ አማዞንን ዩአርኤል እንዳየ ነው ምን አለው? ፕሮቶኮል አለው፣ ዶመን ኔም አማዞን የሚል አለው። እንዲሁም ደግሞ ቶፕ ሌቨል ዶመን ምን አለው? ኮም የሚል አለው። ኮሜርሻል ሳይት እንደሆነ ይነግረናል ማለት ነው። አክሰስ አድርገን ቢሆን ኖሮ አካውንት ቢኖረኝ ልክ ውስጡ የሆነ ሪሶርስን ስነካ የሪሶርሱን ፓዝ እዛ ሰርቨር ላይ ፓዙን ይነግረናል ማለት ነው። ዶመን ኔም ብዙ ጊዜ እንደንትን ይውታል። ለምሳሌ ድሮ እናት አባቶቻችን የሰውን ስልክ በቃላቸው ማየት ስለማይችሉ ስልኩንና የሰውየውን ስም በወረቀት ይጽፉታል። ከዛ ሲፈልጉት በሰውየው ስም ይፈልጉታል ማለት ነው። እዚህ ጋርም እንደዛው ነው። ሁላችንም የተለያዩ ዌብሳይቶችን ቪዚት እናደርጋለን። ቪዚት ስናደርግ የእያንዳንዱን አይፒ ማወቅ አንችልም። ነገር ግን ምን እናደርጋለን? አይፒውን በሰው ልጅ ቀላል በሆነ መልኩ ሊያስታውሰው የሚችለውን ስም እንሰጠዋለን። ያንን ስም ደግሞ ከአይፒው ጋር የሆነ ሰርቨር ላይ እናስቀምጠዋለን። ያ ሰርቨር የሰርቨሩን ስምና አይፒውን የሚይዝልን ዶመን ኔም ሰርቨር ይባላል። ስለዚህ መጀመሪያ ይሄን ነገር ጽፈን ሪኩዌስት ስንልክ ክሊየንታችን ዲኤንኤስ ሪዞሉሽን ወይም ደግሞ ዶመን ኔሙን ወደ አይፒ እንዲቀየርለት ወደ ዶመን ኔም ሰርቨር ይላል። ከዛ አይፒው ሲመለስለት ነው ቀጥታ ይሄ አይፒ የዚህ ሰርቨር ነው ወደዚህ ሪኩዌስት ይሄዳል ብሎ የሚልከው ማለት ነው። ይኸው ከታች በኤግዛምፕል ለማሳየት እንደሞከርኩት ፕሮቶኮላችን አለ። እዚህ ጋር ሴኪዩር ያልሆነ ወይም ደግሞ ኢንክሪፕሽን የሌለው ነው። ከዛ ይሄ ዶመን ኔሙ ነው። ከዛ ደግሞ ኦርግ ነው፣ ኦርጋናይዜሽን ነው። የተለያየ ማለት ለተለያየ ፐርፐዝ የተቋቋመ ድርጅት ሊሆን ይችላል፣ ወይም ደግሞ መንግስታዊ ተቋም ሊሆን ይችላል። እዚህ ጋር ደግሞ ይኸው እንደምታዩት ከኦርግ ከሚለው ስላሽ አድርጎ ፓዝ አለን። ይሄ ፓዝ ምንድን ነው? ሪሶርሳችን ወይም ደግሞ ዶክመንቱ እዛ ሰርቨር ላይ ያለበትን ነው የሚያሳይ። ከዛ እንዴት ነው ሪኩዌስታችን ሙቭ የሚያደርገው የሚለውን እንዲህ አሁን ለምሳሌ ቅድም ምን ብያችኋለሁ? amazon.com ብዬ ዌብሳይት ላይ ስጽፍ ይኸው ዩአርኤል ላይን ስጽፍ ቀጥታ ምን ያደርጋል? ዶመን ኔም ሰርቨር ጋር ሉክ አፕ ያደርጋል። ማለት ዶመን ኔሙ ይሄ አማዞን የሚለው ስም አይፒው ምንድን ነው ብሎ ይጠይቃል። ያ ማለት ምንድን ነው? እናንተ በኖት ላይ ስልክና የሰው ስም እንደምትጽፉት ማለት ነው። አይፒውን ካገኘ በኋላ ነው ቀጥታ ወደ ኤችቲቲፒ ሪኩዌስት ሄድና ሰርቨሩ ምን ይመልስለታል? የፈለገውን ሪሶርስ ይመልስለታል ማለት ነው። መጀመሪያ ኮኔክሽን ስቴብሊሽ ይደረጋል። ከዛ ሪኩዌስቱን ይልካል። ሪኩዌስቱን ከላከ በኋላ ሰርቨሩ ሪስፖንሱን ይልክለታል። ከዛ ኮኔክሽኑ ተርሚኔት ይደረጋል ማለት ነው። እዚህ ጋር ሶስት ነገሮችን ለይታችሁ እንድታይልኝ እንፈልጋለን። ዩአርአይ፣ ዩአርኤል እና ዩአርኤን የሚባሉ ነገሮች አሉ። ዩአርአይ ማለት ዩኒፎርም ሪሶርስ አይደንቲፋየር ነው። ምን ማለት ነው? አንድ ሪሶርስ ዩኒክሊ አይደንቲፋይ የሚያደርግልኝ ማለት ነው። በውስጡ ምንና ምንን ይይዛል? ዩአርኤልንና ዩአርኤንን ይይዛል። ዩአርኤል ደግሞ ቅድም ያየው ነው ዩኒፎርም ሪሶርስ ሎኬተር። ምንድነው የሚያደርግልን? ሎኬሽኑንና ምን አይነት ሜትር ተጠቅመን ያንን ሪሶርስ አክሰስ ማድረግ እንደምንችል ነው የሚያሳይልን። አሁን ለምሳሌ እዚህ ጋር ይኸው ፎርም አለው፣ ሴንታክስ አለው። ዩአርኤል ፕሮቶኮል ኤችቲቲፒ ቀደም እንዳለው ዶመን ኔም አለን። ከዛ በኋላ ደግሞ ፓዝ ፋይል ኔም ፋይሉ ያለበትን ያሳየናል። እዚህ ጋር ይኸው ኤግዛምፕሉ እንደምታዩት ኤችቲቲፒ ላይ የተለያዩ ሜትዶች አሉ። ለምሳሌ ጌት፣ ፖስት የሚባሉ ሜትዶች አሉ። እነሱን ወደፊት እናያቸዋለን። እነዛን ሁላ
ይገልጽልናል ማለት ነው እዚህ ጋር። ከዛ ደግሞ ዩአርኤን ጋር ስንሄድ ዩኒፎርም ሪሶርስ ኔም ነው ማለት ዩኒፎርምሊ ወይም ደግሞ ፐርማነንትሊ አንድ ሪሶርስ ስሙን ነው የሚገልጽልን፣ ነገር ግን በምን አይነት መልኩ የት እንደሚገኝ አይገልጽልንም። ይኸው እዚህ ጋር እንደምታዩት ዩአርኤን ይላል። ዩአርኤን ነው የሚጀምረው። ከዛ ኔም ስፔስ ያ ስም የተገለጸበት የስሞች ስብስብ ያለበት ኤሪያ፣ ከዛ ሪሶርስ ነው። ይኸው እዚህ ጋር እንደምታዩት ዩአርኤን ከዛ አይሲቢኤን ይላል። አይሲቢኤን ማለት 13 ዲጂት ነምበር ነው። የተለያዩ መጽሐፍቶችን ዩኒክሊ ኔም ለማድረግ የሚጠቅመን ነው። ይኸው ከዚህ በኋላ አይሲቢኤን በኋላ 13 ዩኒክ ዲጂቶች አሉ ማለት ነው። እነዚህ የዩአርአይ ታይፖች ናቸው ማለት። በመቀጠል ምንድን ነው ኤችቲኤምኤል የሚለውን እናያለን። ሃይፐር ቴክስት ማርካፕ ላንጉጅ ነው ወይም ደግሞ ቴክስቶችን ማርካፕ ለማድረግ እና ማርካፕ የተደረጉትን ቴክስቶች ደግሞ የምንጠቀመው ብሮዘር ላይ ራን ሲያደርጉ በዛ ማርካፕ መሰረት ዲስፕሌይ እንዲሆኑ ነው የሚጠቅመን። ስለዚህ ሲምፕል ስክሪፕቲንግ ላንጉጅ ነው ዩዝድ ቱ ክሬት ሃይፐር ቴክስት ዶክመንት ይለናል። ሃይፐር ቴክስት ማለት ደግሞ ሲምፕል ቴክስት የሆነ ነገር ግን እንደ ሊንክ የሚያገለግል ላይክ ክሊክ ስታደረጉት ወደ ሌላ መረጃ ሊወስዳችሁ የሚችል ኤኒ ካይንድ ኦፍ ቴክስት የሚባላል ሃይፐር ቴክስት ወይም ደግሞ ሃይፐር ሊንክ ይባላል። ማርካፕ ላንጉጅ ደግሞ ነገሮችን ስንጽፍ እኛ በፈለግነው መልኩ ሌያውት እንዲያደርግልን፣ አሁን ለምሳሌ ርዕስ ከሆነ ርዕሱ ካፒታል ሆኖ እንዲታይልን፣ ከታች ግርጌ ጋር የሚጻፉ ፉተር ከሆነ ፉተር እንደሆነ እንዲያሳይልን የምንጽፈው ነው። እና ኤችቲኤምኤል ምን ልዩ ያደርገዋል? አንድ ኤችቲኤምኤል በባህሪው ፕላትፎርም ኢንዲፔንደንት ነው ማለት የትኛውን ፕላትፎርም ላይ ራን ማድረግ ይችላል ማለት። ምክንያቱም የትኛውን ፕላትፎርም ላይ ያሉ ብሮዘሮች ኤችቲኤምኤልን ምን ማድረግ ስለሚችሉ ራን ማድረግ ስለሚችሉ ማለት። ስለዚህ ኤችቲኤምኤልን ለመጻፍ ምን ያስፈልገናል የሚለውን ስናይ የትኛውንም ቴክስት ኤዲተር መጠቀም እንችላለን። ፒሲያችሁ ላይም ስልካችሁ ላይም ያላችሁ መጠቀም ትችላላችሁ። ኖትፓድን መጠቀም ትችላላችሁ። ዊንዶ የምትጠቀሙ ማክኦኤስም ያላችሁ ማክኦኤስ ላይ ያለ ቴክስት ኤዲተር መጠቀም ትችላላችሁ። ከዛ ደግሞ ከጻፍነው በኋላ ኤችቲኤምኤልን ምንጊዜም ሴቭ የምናደርገው የፋይላችንን ስንሰጥና ከዛ በኋላ ኤችቲኤምኤል ዶት ኮም ብለን ነው ሴቭ የምናደርገው ማለት ነው። እሱም በምሳሌ ላሳያችሁ። አሁን ለምሳሌ እኔ ዊንዶ ላይ ነኝ። ዊንዶ ላይ ገብቼ ኖትፓድን ነው የምፈልገው። ኖትፓድን ልክፈት። ይኸው ኖትፓድን ከፈትኩኝ። ዊንዶ ላይ ገብቼ ይኸው ኖትፓድን ከፈትኩኝ። ኖትፓድ ላይ አንድ ታግ ልጻፍ። ይህም በኋላ ስለምናየው ግራ እንዳትጋቡ። እዚህ መሃል የሆነ ቴክስት ኔም ብዬ ልጻፍ። ከዛ ሴቭ ላድርገው። ሴቫስ ልበለውና ቴክስቱን እዚህ ጋር ሴቭ ስናደርግ ታይፑን ኦል ፋይል እናደርገዋለን። ምክንያቱም እኔ የራሴ ኤክስቴንሽን መስጠት ስለምፈልግ ኔም ዶት ኤችቲኤምኤል ምንጊዜም ኤክስቴንሽናችን ኤችቲኤምኤል ፋይል ኤችቲኤምኤል ተብሎ ነው ሴቭ የሚደረገው። ከዛ የት ሴቭ ላድርገው? ቦታ ለምረጥ፣ ዲስክቶፕ ላይ ላድርገው፣ ሴቭ ላድርገው። እዛ ይኸው ኔም ኤችቲኤምኤል ብሎ እዚህ ጋር መጥቶልኛል። ልክ ስከፍተው ብሮዘር ላይ ነው የሚከፍትልኝ ማለት ነው። ዲፎልት ይኸው ኔም ብሎ ዲስፕሌይ ያደረገልኝ ማለት ነው። ስለዚህ ምንጊዜም ኤችቲኤምኤል ፋይልን ሴቭ ስናደርግ ኤክስቴንሽኑ ዶት ኤችቲኤምኤል መሆን መቻል አለበት ብሮዘር እንዲከፍተው ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ አብራችሁን ቆዩ። መልካም ጊዜ ነው።